ሰላም ጤና ይስጥልኝ የቻናሌ ቤተሰቦች፣ ዛሬም ልክ እንደ ሁልጊዜው አሪፍ የሆነ ቪዲዮ ይዤላችሁ መጥቻለሁ። ዛሬ ምንም አይነት ልምድ ወይም ኢንቨስትመንት ሳይጠይቅ በትርፍ ጊዜያችሁ ብቻ በስልካችሁ ገንዘብ የምትሰሩበትን አንድ ድንቅ የሆነ አፕሊኬሽን ይዤላችሁ መጥቻለሁ። ስሙም ፓውስ ይባላል። ኢንተርኔታችሁን ሼር በማድረግና ታስኮችን በመሙላት በመስራት ብቻ እንዴት ዶላር መስራት እንደምትችሉ ደረጃ በደረጃ አሳያችኋለሁ። ቪዲዮውን ከመጀመራችን በፊት ቻናሉን ሰብስክራይብ፣ ቪዲዮውንም ላይክ በማድረግ የዚህ የስራ ፋሚሊ ቤተሰብ መሆን ትችላላችሁ። እንግዲህ ወደ ቪዲዮ ስንመጣ በዚህ ቪዲዮ ላይ ፓውስ አፕ ምንድነው፣ እንዴት ነው ገንዘብ የሚሰራው፣ እናስ እንዴት ነው የምንመዘገበው፣ በመጨረሻ ደግሞ ብር እንዴት ነው ዊዝድሮ የምናደርገው የሚሉትን ነገሮች የምንመለከት ይሆናል ማለት ነው። እንግዲህ ወደ መጀመሪያው ነጥብ ስንመለስ ፓውስ አፕ ምንድነው የሚለውን ስንመለከት ፓውስ አፕ ማለት ሰዎች ጥቅም ላይ ያልዋለ የኢንተርኔት ዳታቸውን ሼር በማድረግ ወይም አጫጭር ጥያቄዎችን በመመለስ ገንዘብ እንዲያገኙ የሚያስችል ዓለም አቀፍ የሆነ አፕሊኬሽን ነው። እንዴት ነው ገንዘብ የሚሰራው የሚለውን ደግሞ ገንዘብ የምንሰራባቸው ዋና ዋና መንገዶች ሶስት ናቸው። አንደኛ ኢንተርኔታችንን ሼር በማድረግ ነው። ሁለተኛ ደግሞ ሰርቬዎችን በመሙላት ማለትም ታስኮችን በመስራት ነው። ሶስተኛ ደግሞ ሰዎችን በመጋበዝ በሪፈራል አማካኝነት ነው ማለት ነው። የመጀመሪያው በኢንተርኔት አማካኝነት የምንሰራው አፑን ገብተን ሼር ኢንተርኔት የምትለውን ስናበራ በዛ አማካኝነት አፑ የኛን ተረፈ ምርት ኢንተርኔት ለድርጅቶች ያጋራል። በሌሎች ሀገራት ላይ ላሉ ካምፓኒዎች፣ ድርጅቶች ሼር ያደርጋል። በዚህም የተወሰነ ክፍያ ይደርሰናል ማለት ነው። ሁለተኛው ደግሞ ሰርቬዎችን በመሙላት ነው። ስለ የተለያዩ ምርቶች ወይም አገልግሎቶች አስተያየታችንን በመስጠት ብቻ የተወሰኑ ሳንቲሞችን እንሰበስባለን ማለት ነው። ሶስተኛ ደግሞ ሰው በመጋበዝ ነው። የኛን ሊንክ ተጠቅመን ሰዎችን እንጋብዛለን። በዚህም አማካኝነት በእኛ ሪፈራል ሊንክ አማካኝነት ሰዎች ሲገቡ ገንዘብ ይደርሰናል ማለት ነው። በእነዚህ ሶስት መንገዶች ገንዘቦችን ሜክ ማድረግ እንችላለን ማለት ነው። ሌላው እንዴት ነው ሬጂስተር የምናደርገው ወይም የምንመዘገበው የሚለው ነው። ይህንንም የምናደርገው የአፕሊኬሽኑን ሊንክ በኮሜንት ሴክሽን የመጀመሪያ ቦታ ላይ አስቀምጥላችኋለሁ። ሊንኩን የማስቀምጥላችሁ ሊንክ ተጭናችሁ ወደ ፕሌይ ስቶር ይወስዳችኋል ማለት ነው። ፕሌይ ስቶር ላይ አፕሊኬሽኑን ኢንስቶል ካደረጋችሁ በኋላ ቀጥታ አፕሊኬሽን ውስጥ ትገባላችሁ። ከዚያም በኢሜይላችሁ ኮንቲኒው ዊዝ ኢሜይል የሚል አለ። በኢሜይላችሁና በጉግል አካውንታችሁ እንድትገቡ ነው የሚጠይቃችሁ። በኢሜይላችሁ ትመርጡለትና ኢሜይላችሁን የመጀመሪያው ቦታ ላይ ኢሜይላችሁን ታስገባላችሁ። ከዚያም ከስር እንደምትመለከቱት ፓስወርድ እንድታስገቡ ይጠይቃችኋል። ፓስወርዳችሁን ታስገባላችሁ። ከስር ደግሞ የሪፈራል ኮድ እንድታስገቡ ነው የሚጠይቃችሁ። የምሰጣችሁን ይህንን የሪፈራል ኮድ ታስገቡለታላችሁ ማለት ነው። ከዚያም በምትመለከቱት መንገድ ሬጂስተር ማድረግ ትችላላችሁ ማለት ነው። ይህ በጣም ቀላሉ ሬጂስተር ማድረጊያ መንገድ ነው ማለት ነው። በዚህ መንገድ እናንተም ሬጂስተር ታደርጉና የራሳችሁን ሊንክ ደግሞ ፕሮፋይል የሚለው ላይ ጥግ ላይ በመግባት የራሳችሁን ሪፈራል ኮድ ሰጡታላችሁ። በምትመለከቱት አይነት ዲጂት ማስቀመጥ አለባችሁ። እኔ አሁን በማሳያችሁ መንገድ ማለት ነው። በዚህ መንገድ ቁጥሩን ካስገባችሁ በኋላ ሙሉን እንደምትመለከቱት ፕሮፋይላችሁን አጀስት ማድረግ ትችላላችሁ። የሆነ ፕሮፋይል መምረጥ፣ ስማችሁን፣ ዩዘርኔም ማስገባት የመሳሰሉትን ነገሮች ማለት ነው። ዋናው ነገር ግን ሪፈራል ኮዳችሁን ካስገባችሁ በኋላ ያንን ሪፈራል ኮድ ለሌሎች በመስጠት በመጋበዝ ልክ አሁን እኔ በሰጠዋችሁ ሊንክ እናንተ ስትገቡ እንዳደረጋችሁት ሰዎችም የራሳችሁ ሊንክ እየጋበዛችሁ በዛ ሊንክ አማካኝነት እንዲገቡ በማድረግ ገንዘብ መስራት ትችላላችሁ ማለት ነው። ሌላው በዚህ አፕሊኬሽን ላይ ጥያቄ ልታነሱት የምትችሉት ነገር የሰራነውን ገንዘብ እንዴት ዊዝድሮ እናደርጋለን የሚለው ነው። ይሄ ዋናውና ወሳኙ ጥያቄ ነው። የሰራችሁትን ገንዘብ ማውጣት የምትችሉት ሚኒመም $5 ጀምሮ ነው። ስለዚህ $5 እስከሚሞላ ድረስ መስራት ይጠበቅባችኋል ማለት ነው። ጥያቄዎችን መመለስ የመሳሰሉትን ነገሮች ማድረግ ማለት ነው። $5 ከሞላላችሁ በኋላ ግን በፔፓል፣ ቢትኮይን እና በጊፍት ካርድ አማካኝነት መቀበልና ማውጣት ትችላላችሁ ማለት ነው። ሌላው ልትረሱ የማይገባ አንድ ዋነኛው ነገር በዚህ አፕሊኬሽን አማካኝነት በአንድ ጀንበር ሀብታም አትሆኑ። ነገር ግን ለካርድ ወይም ለተለያዩ ትናንሽ ወጪዎቻችሁ መሸፈኛ የሚሆን አይነት ገንዘብ ግን ልትሰሩበት ትችላላችሁ ማለት ነው። ለምሳሌ ሌሎች ስራዎችን እየሰራችሁ በጎን ደግሞ እንደ ተጨማሪ ስራ መስራት የምትፈልጉ ከሆነ በስልካችሁ ብቻ ልትሰሩት የምትችሉት ስራ ስለሆነ እንደ ተጨማሪ ስራ በመያዝ ልትሰሩበትና የተወሰኑ ገንዘቦችን ልትጠቀሙበት ትችላላችሁ ማለት ነው እንጂ ህይወታችሁን ለመቀየር የሚያበቃ ያን ያክል ገንዘብ የለውም ማለት ነው። ይሄንን በግልጽ ልነግራችሁ እፈልጋለሁ። እንግዲህ በዚህ መንገድ ይሄን አፕሊኬሽን ሪቪው አድርጌላችኋለሁ። ቪዲዮ ከተመቻችሁ ላይክ አድርጉት፣ ቻናሉንም ሰብስክራይብ ማድረግ እንዳትረሱ። ልክ እንደዚህ ያሉ አፕሊኬሽኖችን ወይም ጥርጣሬዎች ያሏችሁ አንዳንድ ፕላትፎርሞች ካሉ ኮሜንት ላይ ጻፉልኝና ዲቴል በሆነ መንገድ ስለ አፕሊኬሽን ስለ ፕላትፎርም ሊሆን ይችላል ያላቸውን ጠቀሜታና ጉዳትም ጭምር ግልጽ በሆነ ሁኔታ ቪዲዮ ሰራላችኋለሁ። እንግዲህ እናንተም እንደምታውቁት ሰሞኑን በየ2 ቀን ልዩነት ነው ቪዲዮ እየሰራሁላችሁ ያለሁት። ስለዚህ ይሄንን አይታችሁ እኔን ማበረታታት የምትፈልጉ ከሆነ ቻናሉን ሰብስክራይብ አድርጉልኝ። ቪዲዮውን
እንዲሁም ደግሞ ከተመቻችሁና ለእናንተ ጠቃሚ ነው ብላችሁ ካሰባችሁ ላይክ አድርጉልኝ። ሌላው እንደዚህ ያሉ ስራዎች በተለይ ታማኝነት ያላቸውን አሪፍ የኦንላይን ስራዎች በቴሌግራም ቻናሌ ላይ ዴይሊ ፖስት አድርጋለሁ። ስለዚህ ይህን የምትመለከቱትን ዩዘር ኔም በመጠቀም ቻናሌን ጆይን ማድረግ ትችላላችሁ ማለት ነው። አሪፍና ጠቃሚ የሆኑ መረጃዎችን ማግኘት ትችላላችሁ። እንግዲህ በሌላ ጸድ ቪዲዮ እስከመመለስ ድረስ ቸር ቆዩልኝ።